ብሌን አረብ ሀገር እናቷ እንዳለች ታማ እንደሞተች ሰማች። ወይዘሪት ገነት ለልጇ ስትል የብሌን እናት እንደሞተች በአንድ ድርድር ብሌንን ከዳቻት። ብሌንም የሰማችው ማመን ሲያቅታት ተነስታ ወደ ምሰራበት ቦታ መጥታ ታለቅሳለች። ስታለቅስ ዳጊም ሲያት ምን ሆነሽ ነው ብሌን ሲላት ድንግጥ ይልና እናቴ ሞተች ሲላት እሱም ደነገጠ። ምን ሆና ታማ ነበር ሲላት አዎ ታማ ነበረ በማለት ትደነግጣለች። ቃል ብር ብላ ትወጣና አንተ ነህ የገደልክባት የብሌንን እናት ትለዋለች። አዎ እኔ እኮ ነኝ፣ በቃ አሁን ስራው አልቋል፣ ስለዚህ አርፈሽ ተቀመጪ ይላታል። እሷም እሺ ትላለች። የአቶ ባሄሉ ጋርድ ይደውልና ስራው ተጠናቋል ይላል። ነገር ግን የብሌን እናት ወይዘሪት ገነት አልሞተችም። ምክንያቱም አንድ መደራደሪያ ስላቀረበላት በህይወት አለች። ለብሌን አንድ ነገር ትንፍሽ ብትይ ግንባሩን ብዬ ገላግልልሻለሁ፣ ልጅሽን በህይወት አታገኝም በማለት አስፈራርቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ ክፍል 5 አደራ ይዘን መጥተናል። ክፍል 4 ላይ ስንመለስ የብሌንን እናት እንድትገደል አቶ በኃይሉ ጋርድ ልኮ ነበረ። የብሌንን እናት ለመግደል ያለው የአቶ በኃይሉ ጋርድ እያፈናት እያለ ከኋላው ላይ የሆነ ፎቶ ያይና ይደነግጥና ዞር ብሎ ያቆማል። ሲያይ ያንን ፎቶ ከዛሬ 10 ዓመት በፊት እነ አቶ በኃይሉ ግቢ ውስጥ አቶ በኃይሉ ልብስ ለመቀየር ሲገባ አብሮ ተከትሎ ሄዶ ነበር። የአቶ በኃይሉ ጋርድ እዛ ያለው ዳጊ ልጅ እናቱን ለመፈለግና እሱ ምን እያረገ እንደሆነ ለመከታተል ነበር እዛ ቤት ውስጥ ተከራይቶ እየኖረ ያለው። ከአቶ በኃይሉ ጋር ስለሚሰራ ስለሚያውቅ ቆይ አንተ የአቶ በኃይሉ ጋር አብረህ ትሰራለህ፣ ስለዚህ እናቴን ታውቃታለህ፣ እባክህን ካወካት አገናኘኝ በማለት ለምኖት ነበረ። አሁን ከግሬ ላይ ተነሳ፣ አቶ በኃይሉ ካየ ሁለታችንም ይገለናል፣ ስለዚህ ተጠንቀቅ እና እኔ እናትህን ካገኘሁልህ አመጣልሃለሁ በማለት ነበረ። እንግዲህ ዛሬ ያንን በማስታወስ የእሱን እናት እንደሆነች ሲያቅ አፍኗት ነበረ። ገነት 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 ሲላት አትነቃም። አምጥቶ ውሃ ሲያፈስባት ትነቃለች። እንዳጮሄ ምንም ነገር እንዳትይ አለበለዚያ እጨርስሻለሁኝ፣ አርፈሽ ዝም ብለሽ ቁጭ በይና ይሄ ፎቶ የማን ነው ስትለው እሷም ትደናገጥና ምን ነው ለምን ፈለግከው? ቆይ ከኛ ምንድን ነው የምፈልጉት? በማለትም እሷም ጠይቀዋለች። ይሄ ፎቶ የማን ነው ነው ያልኩሽ መልሽ ሲላት ፎቶ የኔ ነው ሲላት በጣም ጥሩ ይልና እሱም ያቀደው እዛ ቤት ስላለ የአቶ በኃይሉ የሚያጠፋ ፍላሽ አለ እዛ ቤት ውስጥ። ያንን ነገር በማሰብ በቃ አሁን ምን ታረጊያለሽ? እኔ የላከኝ አቶ በኃይሉ ነው። የብሌን እናት ከአረብ ሀገር እንደመጣች እንዳለች በህይወት አንቺ ልታገናኛት እንደሆነ ሲያቅ ይርግደላ ብሎ ነው የመጣው። ስለዚህ አሁን አንቺ አርፈሽ ትንፍሽ ምንም ሳትይ ትቀመጫለሽ፣ አለበለዚያ ልጅሽን በህይወት አታገኘውም። ልጅሽ ዳግም በህይወት አለ። ልጅሽን የምታገኘው ከሆነ የብሌን እናት እንደሞተች ትነግራታለች ስትላት ብሎ ሲነግራት ይሄንማ ማድረግ አልችልም። እንዴት ማድረግ እችላለሁኝ? እንዴት አንድ ልጅን ለማዳን ስል ይችኛዋን ልጅን እንዴት እገላታለሁኝ? ለ10 ዓመት እኮ ስጠብቃት የነበረች ልጅ ናት። ስለዚህ እንዴት ነው እናትሽ ሞታለይ ብዬ የምነግራት ብሎ ሲል አይ እሱን አላቅልሽም፣ ያልኩሽን ብቻ አድርጊ፣ አይ የምትይ ከሆነ ልጅሽን በህይወት አታገኝም ብሎ ይላትና እሱ ይወጣል። እየወጣ እያለ ብሌንም መንገድ ላይ ስታገኘው ስልክ እንደማውራት ብሎ ተሸፍኖ ያልፋታል። ብሌንም ትመጣና እናቴ እንዴት ደስ እንዳለኝ በጣም ደስ ብሎኛል፣ ብዙ ጥያቄ ነበረ፣ እኔ እናቴ ለምን እስካሁን አልፈለገችኝም በማለት ነበር እያለች ትላታለች ለአቶ ወይዘሪት ገነት። ብሌንም ደስታዋን ሳትጨርስ ብሌንዬ ይቅርበኝ፣ የተሳሳተ መረጃ ነበር የነገርኩሽ፣ እናሽ በህይወት የለችም በማለት ትነግራታለች። እንዴት? አሁን እኮ ነግረሽ ነበር ስትላት አይ እሱ የተሳሳተ መረጃ ነው፣ እናሽ በህይወት የለችም በማለት አጎንብሳ ቀና ብላ ሳትነግራት ትነግራታለች። እናቴ በህይወት የለችም ትላታለች። አዎ የለችም፣ አረብ ሀገር እንዳለች ታማሞታለች ተባለ፣ እኔ ሳላረጋግጥ ነው መጥቼ የነገርኩሽ በማለት ትነግራታለች። ብሌንም በጣም ትደነግጥና ምንም ነገር የሰማችው ነገር
ማመን ያቅታትና ተነስታ ወደምትሰራበት ቦታ ትሄዳለች። ወደምትሰራበት ቦታ ስትሄድ ቃልና ዳጊ እያወሩ ነበረ። እየተጫወቱ እያለ ብሌንም እየለቀሰች ስትገባ ደነገጡ። ምን ሆነች ነው ብሌን? ምንድን ነው የተፈጠረ ነገር አለ እንዴ ብለው ሲጠይቋት እሷም እየለቀሰች መናገር አልቻለችም። ከትንሽ ደቂቃ በኋላ እናቴ የለችም፣ ሞታለች። እኔ እናቴን ለማግኘት ነበር የሄድኩት፣ እናቴ እንደሞተች ሰማሁ ስትል ቃለም ትደነግጥና ሂጅና ውሃ አምጪ ብሎ ሲላት እሺ ብላ ታመጣና ውሃ ትሰጣታለች። እናትሽ የት ነው ያለችው? ታማ ነው ወይ ብሎ ሲጠይቃት የለችም፣ ሞተች። ታዲያ አንቺ ቆይ ሞታ እንዴት እዚህ ትመጫለሽ? በማለት ነበር ምላሽ የሰጣት። ብሌን የሞተችባት ያሳደገቻት እናት ሳይሆን ወይ የወለደቻት እናት ነው እንደ ሞተች የተነገራት። ነገር ግን ዳግም ይህንን አላወቅም ነበር። ዳግም እሷን ይቅርታ እያለ ይቅርታ ብሌን፣ እኔ አንቺ መስለሽ ነበር እናትና ልጅ እየመረሽ ያለሽው፣ ነገር ግን ተገላቢጦሽ ነው። ስለዚህ ይቅር በይ በማለት ይቅርታ ይጠይቃታል። እሷም ችግር የለውም አንተ ምንም ጥፋት የለብህም በማለት ትመልስለታለች። ይህን እያለት እያለ ስልክ ይደወልለታል። ስልክ ተደውሎለት ውጭ ወጥቶ እያወራ እያለ ልጅ ዳግም እንዴት ነህ? ደህና ነህ ሆይ? ደህና ነኝ፣ የሆነ ነገር ልሰጥህ ነው፣ ስጦታ፣ ትልቅ ስጦታ እያለ የአቶ በኃይሉ ጋርድ ይነግረዋል። አንተ ማነህ? ቆይ እኔ ማንነቴ ሊቆይ ወደኋላ ይለውና ምንድነው የምፈልገው ከኔ ሲል እናትህ በህይወት አለች ይለዋል። የምርህን ነው? አዎ። ዳግም ይህን የሰማውን ማመን ያቅተውና ስልኩን ከለው ላይ ይጥለዋል። ሄሎ ሄሎ ሲል መስማት ያቅተዋል። ይበርና ክላሱ ሄዶ ሌላ ቅፎ ይቀይርና ሲደወልለት የምርህን ነው ግን አይደል? የእውነት እናት ያለች በህይወት አለች ብሎ ሲገኝ አዎ አለች። እናትን ለማግኘት ግን ለኔ የሆነ ነገር ማድረግ አለብህ ብሎ ይጠይቀዋል። የአቶ በኃይሉ ጋር ምንድን ነው ማደርግልህ? ለእናቴ ስል ምንም ነገር አደርጋለሁ፣ ያለውን ነገር ንገረኝ በማለት ይጠይቀዋል። እሺ በቃ እንደዛ ከሆነ ጥሩ። ሰላም ቤት እሱ ጋር የአቶ በኃይሉ ኪስ ውስጥ አንድ ፍላሽ አለ፣ እሱን ፍላሽ ታመጣልኛለህ፣ ከዛ እናትህን ታገኛለህ በማለት ይነግረዋል። እኔ እሱ ማድረግ አልችልም፣ ሰላምን በጣም የመወዳት እህቴ ናት፣ እንደዛ እሷን ደግሞ እንደዚህ ማድረግ አልችልም እናቴን ለማግኘት ብሎ ሲለው አይ ምርጫህ ያንተ ነው፣ አንድ እናትህን ለማግኘት እሱን ፍላሽ ካላመጣ እናትህን በህይወት ልታገኛት አትችልም ብሎ ሲለው እሺ በቃ አመጣልሃለሁ ሲል ዳግም ምን ላይ ሰጥቷል። ልጁም እሺ በቃ እንደዛ ከሆነ እናትህን በህይወት ታገኛታለህ፣ አለበለዚያ በህይወት አታገኛትም በማለት መልስ ይመልስለታል። እሺ እንደው ቢያንስ እንኳን ስልክ ወይም ደግሞ አድራሿን ወይም ደግሞ ስልክ አገናኝ ሲለው እሺ ያገናኛለሁ፣ ነገር ግን ሳገናኝ አንድ ትንፍሽ ብትል እናትህን እዚሁ ነው መጨርስልህ፣ አርፈህ ተቀመጥ ሲለው እሺ አልናገርም፣ ምንም ነገር አልልም በማለት ይመልስለታል። ዳግምም እናቱን ለማግኘት በጣም ጓጉቷልና የአቶ በኃይሉ ጋር እናቱን ለማግኘት ወደ ኋላ ተመልሶ ይሄዳል። ወይዘሮ ገነት እንግዲህ ብሌን ጋር ትደውልና ታገኛታለች። ብሌን ልጄ እንዴት ነሽ? ደህና ነሽ ወይ? እኔ ደህና ነኝ ብላ ትመልስላታለች። ልጄ ይቅር በይኝ ስትላት አንቺ ምን አደረግሽኝ እማዬ? ችግር የለም እኔ ደህና ነኝ መጣለሁ በኋላ ላይ ብላ ትመልስላታለች። እሺ ልጄ ጨንቆኝ ነው ምን እንደሆንሽ ስለማላቅ በጣም ጨነቀኝ፣ ለዛ ነው የደወልኩልሽ ስትላት እሺ ይቅር በይኝ ልጄን ለማግኘት ስለ አንቺን ከዳሁሽ፣ ምን ላዝግ ልጄ በጣም ከዛሬ 18 ዓመት በፊት ያጣሁት ልጄ ነው በማለት ምላሽ ትሰጣለች። ዳጊም ወደ ኋላ ተተመለስን ካስታወስን ዳጊም ያለው ነገር ይሄን ነው። እናቴን በ18 ካጣኋት 18 ዓመት ሞላኝ፣ እናቴን ያጣኋት እንዳጋጣሚ ነው በማለት ነበር ለብሌን እየነገራት ያለው። ዳጊ እናቱ በህይወት እንዳለች በጣም ደስ ብሎታልም፣ በአንድ በኩልም ጨንቆታልም፣ ሁለት ልብ ውስጥ ነው ያለው። አቶ በኃይሉም ወይዘሮ ገነት ሞታለች ብሎ በጣም ደስ ብሎ ነበረ። የአቶ በኃይሉ ጋርድ ይደውልና ነገሮችን ሁሉ ካስተካከለ በኋላ ስራውን ጨርሻለሁኝ፣ ስለዚህ አሁን ምንም ነገር አሳብ አይስጋህ በማለት ይነግረዋል። ጎበዝ አንበሳ እኮ ነህ በማለት ይመልሳል። ነገር ግን እንደዛ ሳይሆን እሱ የራሱን ስራ እየሰራ ነው ያለው። እሺ አቶ በኃይሉ እንግዲህ መጨረሻ አንተ ነህ፣ ስለዚህ ተዘጋጅ፣ አሁን የመጥፊያህ ነው በማለት ከራሱ ጋር እያወራ ነበረ።
የአቶ በኃይሉም ጋርድም ልጅሽን አሁን ላገናኘሽ ነው የመጣሁት፣ ነገር ግን አንድ ነገር ትንፍሽ ብትይ ያለሽበትን ቦታ አድራሻ ብትናገሪ ልጅሽን እዛ ነው መጨረስልሽ። አንተም ደግሞ የሆነ ነገር ብትል እናትህን ነው መጨረስልህ። አርፋችሁ ሰላማችሁን ተዋወቁ ብሎ ይመልስለታል። እሺ ይልና እናቱን እንዴት ነሽ እናቴ፣ በህይወት አለሽ? ልጄ በህይወት አለ? በማለት ይነጋገራሉ። አዎ አለሁኝ። የት ጠፍተህብኝ ነው? ኳስ ልጫወት ብለህ እኮ በዛውን ልማልክብኝ፣ ያልፈለግኩብህ ቦታ የለም በማለት ወይዘሪት ገነትም ትነግረዋለች። ልጅ ዳግም እንግዲህን እናቴ እኔም ያልፈለግኩብሽ ቦታ የለም፣ አንቺን ለማግኘት ያልሄድኩበት ቦታ የለም፣ እንኳንም በህይወት ኖርሽልኝ፣ በቃ እንገናኛለን አይዞሽ በማለት ሲላት ስልኩን ይነጥቃትና በቃ ልጅ ዳጊ ያልኩህን ነገር እሰብበት፣ በዛሬውኑ እሱን ፍላሽ ማግኘት አለብኝ። ስለዚህ እሱን ፍላሽ ስታገኝ እናትህን አገናኛለሁ። አይ የምትል ከሆነ እናትህን በህይወት አታገኛትም በማለት ጆሮው ላይ ይዘጋበታል። ዳጊም ሄሎ ሄሎ ሲለው ሲያጣው በቃ ዘጋው ማለት ነው እያለ እየተደናገጠ መልስ እየሰጠ ነበረ። ቃልም እንግዲህን ደስ ብሏታል። ወይዘሪት ሰላም ነገሩን ሁሉ ስላልሰማች ነገሩ ሁሉ ድምድም ስላለባት እሷም በደስታ እየቦረቀች ነው። አቶ በኃይሉም እንግዲህን አሁን ያሰብኩት ሁሉ ይሳካል፣ ስለዚህ አንድ ሰው ገላግያለሁ ማለት ነው፣ ከዚህ በኋላ ያለው እዳው ገብስ ነው በማለት ከራሱ ጋር እያወራ ነበር። የሚሰራበት ቦታ እየተንጎራደደ ከኋላ ከፊት እየሄደ ነበር በደስታ። እንዴት ነው ሰው ገሎ ደስታ ሰው የሚሰጠው? አደራ ይሄን ያህል ነው እንደ ቆይ ይህን ያህል አደራ እንዴት አደራ ሰው ይበላል? እንግዲህ አቶ በኃይሉ የወይዘሪት ገነት ወንድሟ ነው፣ ለብሌን ደግሞ አጎቷ ነው። እንዴት እንደዚህ ያደርጋል? ሰው እንዴት ባህቱ ላይ ይህን ያህል ጭካኔ ይሄዳል? ለምንድን ነው ይህን ያህል ገንዘብ ላይ ትኩረት የሚደረገው? አብዛኛው ሰው አሁን በጣም ትኩረት የሚያደርገው ገንዘብ ነው። ገንዘብ ከገንዘብ ሰው አይቀርምም። እንደኔ አስተሳሰብ ሰው ይቀርማል ብዬ ነው የማስበው። እሺ ደግሞ ፍላሹ ላይ ያለው ነገር ምንድን ነው? ፍላሹ ላይ እንደዚህ የአቶ በኃይሉ ሊያጠፋው የቻለ ምንድን ነው? የአቶ በኃይሉ ጋርድስ እሱን ሊበቀለው ነው የቀረበው። ከዚህ በፊት እሱንም የሆነ ነገር አድርጎታል ማለት ነው። ቃል እንግዲህን በጣም ደስ ብሏታል የዛ ቤት ወራሽ ነኝ በማለት። ነገር ግን ወይዘሪት ሰላም ያለውን ነገር ስትሰማ አሁን ምን እንደምታረግና ምን እንደሚፈጠር አይታወቅም። ምክንያቱም ብሌን የነበረውን ሁኔታ ስነግራት በጣም ትደነግጣለች። እናቴም ያለውን ነገር ስትነግራት ብሌንና ወይዘሪት ሰላም ካወሩ ነገሩ ሁሉ ያበቃላቸው ማለት ነው። በጣም አደራ። በቀጣይ ክፍል 6 ይዘን እንመጣለን። ስለነበረን ቆይታ ከልብ እናመሰግናለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።